ወላጆች ልጆች ላይ የምንሰራቸው 5 ከባባድ ስህተቶች። እነዛ ስህተቶች ምንድን ናቸው? ልጆች ላይስ ምን ተጽዕኖ ያመጣሉ? መፍትሄያቸውስ? በተለይ የአምስተኛው እጅግ በጣም ወሳኙና አብዛኞቻችን ባለማወቅ ቢያንስ በቀን ውስጥ አንድ ጊዜ ሳናደርገው የማንለው ስህተት ነው። ሁላችንም ለልጆቻችን መልካምና ጥሩ ወላጅ መሆን እንፈልጋለን። ነገር ግን ባለማወቅ እነዚህን 5 ስህተቶች እንሰራለን። ምንድን ናቸው እነዛ ስህተቶች? ወደ ሀሳቡ አንደኛ፣ ልጆችን ኦቨር ኮንትሮል ማድረግ፣ ምንም ነገር በራሳቸው እንዳይሰሩ ማድረግ። በጣም የምንቆጣጠራቸው ከሆነ ነገሮችን በራሳቸው መሞከር እንዳይችሉና በሰዎች ላይ በእኛ ላይ ሁል ጊዜ ጥገኛ እንዲሆኑ ያደርጋቸዋል ማለት ነው። መፍትሄው አንዳንድ ትንንሽ ነገሮችን በራሳቸው መሞከር ማድረግ እንዲችሉ ሁኔታዎችን ማመቻቸትና መፍቀድ ያስፈልጋል ማለት ነው። ሁለተኛው፣ ለልጆች ጆሮ አለመስጠት፣ አለማዳመጥ። ገና የሆነ ነገር ለማውራት ለመናገር ሲፈልጉ ዝም በል እያልን አፋፋቸውን የምንላቸው ከሆነ ስሜታቸውን፣ ሀሳባቸውን መግለጽ እንዳይችሉ ይሆናሉ። ካደጉም በኋላ ከሰዎች ጋር ባላቸው ሪሌሽንሽፕ ይቸገራሉ። እንዲሁም ሎው ሰልፍ ስቲም እንዲኖራቸው ያደርጋቸዋል። ራሳቸው ያላቸው ግምት ዝቅተኛ እንዲሆን፣ ያለመፈለግ፣ ያለመደመጥ ስሜት እንዲሰማቸው ያደርጋቸዋል ማለት ነው። መፍትሄው ጆሮ መስጠት፣ ሀሳባቸውን፣ ስሜታቸውን ገልጸው እስከሚጨርሱ ዝም ብሎ ማዳመጥን እድል መስጠት ያስፈልጋል ማለት ነው። ሶስተኛው፣ ልጆችን ከሌሎች ልጆች ጋር ኮምፔር ማድረግ። የምናነጻጽራቸው የምናወዳድራቸው ከሆነ ራሳቸውን ሳይሆን ሌሎች ልጆችን መሆን እንዳለባቸው ነው እያስተማርናቸው የምንመጣው። እያንዳንዱ ልጅ ዩኒክ ነው፣ የሆነ ነገር ይዞ የተፈጠረው። ያንን ዩኒክነሳቸውን እንዲያወጡት ማድረግ ነው እንጂ ያለብን ከሌሎች ልጆች ጋር የምናነጻጽራቸው ከሆነ የበታችነት ስሜትና ራሳቸውን መሆን እንዳይችሉ ያደርጋቸዋል ማለት ነው። እንዲሁም ዝቅተኛ በራስ መተማመን እንዲኖራቸው ያደርጋቸዋል። አራተኛው፣ ግልጽና ቋሚነት ያለው ሕግ አለመጠቀም በቤት ውስጥ። አንድ ቀን በጣም ስትሪክት እንሆንባቸዋለን፣ በሌላኛው ቀን ደግሞ በጣም እንለቃቸዋለን። ልጆች ኮንፊውዥን ውስጥ ይገባሉ። ለነሱ ያለን ስሜት፣ ለነሱ ያለን ነገር ምን እንደሆነ፣ ምን አይነት እንደሆነ ለማወቅ ይቸገራሉ ማለት ነው። ስለ ቀጣይነት ያለው ወይም ደግሞ ቋሚ የሆነ ሕግን መከተል ያስፈልጋል። አምስተኛውና ሁላችንም በቀን ውስጥ ቢያንስ አንድ ጊዜ ሳናደርገው የማንለው ፓረንቲንግ ሚስቴክ ምንድነው? እሱ ልጆችን ስርዓት ለማስተማር ቁጣን፣ ድብድብን፣ ስድብን መጠቀም። ይህም ልጆች ስርዓትን እንዲያውቁ ሳይሆን የሚያደርጋቸው ይልቅ እኛን እንዲፈሩት፣ ያንን ዱላውን፣ ቁጣውን እንዲፈሩት ነው እንጂ የሚያደርጋቸው ማስተማር የፈለግነውን ነገር እንዲማሩ፣ እንዲያውቁ አያደርጋቸውም ማለት ነው። መፍትሄው ነገሮችን ለማስተማር ለማስረዳት ወይም ደግሞ ስነ ምግባርን ለማስተማር ስንፈልግ ኤክስፕላኔሽን በተሞላበት፣ ትህትና በተሞላበት፣ አክብሮት በተሞላበት መልኩ ብናብራራላቸው ሞር የተሻለ ስነ ምግባርን የመማር እድላቸው በጣም ከፍተኛ ነው ማለት ነው። የሆነ ነገር ስንከለክላቸው ይሄን ችግር ስለሚያመጣ በዚህ ምክንያት ይሄን ነገር ማድረግ አችልም፣ ይሄን ነገር ስለሚያመጣ እንደዚህ፣ ልክ ትህትና በተሞላበት መልኩ መከልከልም ሆነ መፍቀድም ሆነ ስናደርግላቸው ህጉን እየተማሩት፣ ስርዓቱን እየተማሩት ይሄዳሉ ማለት። እናንተ የትኛውን ስህተት ሰርታችኋል? ወላጅነት ፐርፌክሽን አይደለም፣ አብረን እያደግንበት የምንሄድበት ፕሮሰስ ነው። ሰው የትኛውን ሰርታችኋል እናንተ? በልጅ ላይ ይህን ስህተት ሰርቻለሁ ብላችሁ የምታሰቡትን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ልጆችን የሚመለከቱ ሀሳቦች እንዲሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ ያስቀምጡልኝ። ይህንን ሀሳብ ከወደዳችሁት በላይክ አሳዩኝ። ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ሌሎች ልጆችን የሚመለከቱ ሀሳቦች እንዲደርሷችሁ ይህንን ቤት ሰብስክራይብ አድርጉ፣ አበረታቱኝ። ከእናንተ ምንም አይቀንስም፣ ለእኔ ግን ይጠቅመኛል። ያለኝን ነገር ለሌሎች ወላጆች ሼር እንዳደርግ ያግዘኛል ማለት ነው። እንዲሁም ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁን እንዳትረሱ። ስላዳመጣችሁኝ በጣም አመሰግናለሁ። ቻው።